ስለ አርሲ ኦርቶዶክሳውያን ዝም አንልም። ይቺ ሻማ ለጨለማ ነው ብርሃን የምትሆነው። እኛም ኦርቶዶክሳውያን እንዲሁ ለጨለመባቸው ብርሃን ነን፣ አመናችሁም አላመናችሁም። ይቺን ሻማ ያዘጋጀቻት ቅድስት ቤተ ክርስቲያን ናት። በኦርቶዶክሳውያን ትመሰላለች። እሷ እየተቃጠለች ለሌላ የምታበራ አያችሁ። እሷ እየቀለጠች ለሌላው ብርሃን የምትሰጥ። ይህ ማለት ኦርቶዶክሳውያን ለጨለማው ብርሃን ናቸው ማለት ነው። ገዳዮች ግን ሟቾች ናቸው። አመናችሁ አላመናችሁ ማንም ዘላለማዊ የለም። የሰው ልጅ ከእንስሳ የሚለይበት ነገር አንዱ በማሰቡ ነው። እነሱ ግን ለቤተ ክርስቲያን ብርሃን ናቸው። እነሱ ቀልጠውላት፣ እነሱ ደምተውላት ብርሃን የሆኗት። አንድ ጨለማ ውስጥ ያለ ሰው ነው ብርሃንን ማየት የሚችለው። እናንተ ጨለማ ውስጥ ስለሆናችሁ ብቻ ነው ብርሃኖቹን ልታጠፉ የተነሳችሁት። እስኪ ፀሐይን በመጋረጃ ጋርዷት ትችላላችሁ? ይቻላል? አይቻልም። ገሎ ማጥፋት አይቻልም። ለዚህ የቤተ ክርስቲያናችን ምስክሮች ሰማዕታት ናቸው። ለዚሁም ደግሞ ኮከበ ክብር የተባለ ሊቀ ሰማዕታት ቅዱስ ጊዮርጊስ ነው ትልቁ ምስክር። ገዳዮችን በፍቅር የማረከ ያመጣቸው። የጌታችንን ችንካር ሲረግጥ የነበረ ሰው በስተመጨረሻ ግን ጌታችን እንዲህ አለው፣ አንተስ መመለስህ ላይቀር ምነው ጨከንክብኝ? ከእናንተ ከገዳዮች ውስጥ የነዚህ የክርስቲያኖች ጽናትና ብርታት ምናልባት አንድ ሰው ሊመልስ ይሆናል የነዚህ ሰው ሁሉ ህይወት ያለፈው። ሌላው ከቅድስት ቤተ ክርስቲያን ግር ብላችሁ ወጣችሁ። ግር ብላችሁ እንደወጣችሁ ግር ብላችሁ መመለሳችሁ አይቀርም። አንድ ግር ብላችሁ እንደወጣችሁ ደግሞ በዚያው ግር ባለ እሳት ደግሞ ነዳችሁ እንዳትቀሩ እግዚአብሔር ይጠብቃችሁ። የእግዚአብሔር እሳት ማለት ነው፣ የሰው እሳት አይደለም። እኛ ኦርቶዶክሳውያን በዚህ ምድር ላይ ስንኖር በዓለም ሳላችሁ መከራ አለባችሁ ነው የተባልነው። ይህንን እናስባለን። እናንተ ግን አታስቡትም። ለሆዳችን አይደለም የምንኖረው፣ ለነፍሳችን ብለን እናስባለን። አንድ ክርስቲያን አንገቱ ላይ ማህተብ ያንጠለጠለ አንድ እርምጃ እንኳን ሲራመድ እያስተዋለ ነው የሚራመደው። ምናልባት ሰው ግን ክቡር ሲሆን አላወቀም አእምሮ እንደሌለው እንስሳ ሆነ የተባለ ካልሆነ በስተቀር ለሚናገረው ንግግር እንኳን ካፉ ለሚወጣው ነገር ይጠነቀቃል። ክርስትና የመጠንቀቅ ሕይወት ናት። ክርስትና የንጽህና መንገድ ናት። ይችን እያሰበ ነው የሚተኛው የሚነሳው አንድ ኦርቶዶክስ። ግን ኦርቶዶክሱን በመግደል የሚገኝ ትርፍ የለም። እመኑኝ፣ ኪሳራ ነው፣ ትከስራላችሁ። እናንተ በምድር ገደላችሁት፣ በሰማይ ግን ትልቅ ክብር ላይ ነው የምታስቀምጡት። ይህንን እመኑ። ይህ ወንድምህ ካጠገብህ ቢሆን ወንድሜ ብለህ የምትጠራው ወንድምህ ነው የገደልከው። እሱ ባይኖር ግን የሚደግፍ አታገኝም። እኚህም የአርሲ ኦርቶዶክሳውያን ቤተ ክርስቲያን ልጆች ብታሳድዷቸው፣ ምዕመኖቿን ብታሳድዷቸው፣ እመኑኝ የእናንተ የአብራክ ከፋዮቻችሁ እናንተን ያሳድዷቸዋል። ያው ማዕተብ አስረው ኦርቶዶክስ ነው የማይቀር ነው። የሰራችሁትን ግፍ በሙሉ በልጆቻችሁ እጅ ትቀበላላችሁ። የቤተ ክርስቲያን አባቶቻችን እባካችሁ የቤተ ክርስቲያን ልጆቻችን ሲበሉ እያያችሁ ዝም አትበሉ። አዎ ሰማዕታት ነበሩ፣ ዘመነ ሰማዕታት ነበረ። ያለነውም የፍጻሜው ዘመን ላይ ነው። በዚህ አጋጣሚ ግን ኦርቶዶክሳውያኑ ሁላችሁም ተዘጋጁ። እስኪ ነጭ ለብሰን በፈጣሪያችን ፊት እንቁም። ራቁታችን በሰይፍ ተሰይፈን ከምንሄድ በእግዚአብሔር ፊት ትልቅ ክብር ያለውን ክብር ለብሰን እንሂድ። ስጋው ደግሞ እንቀበል። አንድ ኦርቶዶክስ ከዚህ ምድር ላይ ገደልከው አልገደልከው ዴንታው አይደለም። ግን እመነኝ ፀሐይን በመጋረጃ እንደማትጋረዳት ሁሉ
የአንድ ኦርቶዶክስ ሕይወትንም ከምድር ላይ ያጠፋ ቢመስልም ግን ለሌላው ብርሃን ነው። አስታወሳችሁት? 2010 ዓመተ ምህረት አካባቢ ሊቢያ ላይ የተገደሉትን ሰማዕታት ቤተክርስቲያን ዛሬ ትዘክራቸዋለች። እነዚህንም ትዘክራቸዋለች። አንዱ ቅዱስ ጊዮርጊስ እልፍ ነው የማረከው። እልፍ አቃጥለውት አመድ አድርገውት 40 ክንድ ወደ መሬት ቀብረውት ከናልጋው ከነቃጠቃጠለበት። ከዚያም በኋላ ደግሞ 9 ክንድ አፈር ጨምረውበት ደርበውበት ገዳዮቹ ሲሄዱ መጣ የኛ ንጉሥ መድኃኔዓለም የድንግል ማርያም ልጅ አማኑኤል ኢየሱስ ክርስቶስ። ቅዱስ ሚካኤልን አዘዟ፣ ምድሪቷን በሰይፍ ሰንጥቀና ጊዮርጊስን አውጣው አለው። ምድሪቷን ሰነጠቅና አወጣት። ግን ቅዱስ ጊዮርጊስ መድኃኔዓለም አማኑኤል ኢየሱስ ክርስቶስ ካስነሳው በኋላ ግን እንዲህ ነው ያላቸው፣ ወንድሞቼ ወንድሞቼ ጠብቁኝ ጠብቁኝ አላቸው። ዘወር ብለው አዩት። ማነህ አንተ አሉት። አሁን አቃጥላችሁኝ ቀብራችሁኝ ከናልጋዬ የሄዳችሁት እኔ የእግዚአብሔር ጭፍራ እውነተኛ ሰራዊቱ የመድኃኔዓለም ባሪያ ቅዱስ ጊዮርጊስ ነኝ አላቸው። በዛች ቅጽበት ውስጥ ደንግጠው ሲሸሹ የነበሩት እኛ በቅዱስ ጊዮርጊስ አምላክ አምነናል አሉ። በማ ፊት ሄደው? በንጉሱ ፊት ሄደው። በንጉሱ ፊት ሄደው ያውም ቅዱስ ጊዮርጊስ የሚገደልበት ሰይፍ ተመርጦ፣ ችንካሩ ተመርጦ፣ ወፍጮው ተመርጦ፣ ባለሙያተኛ ተሰብስቦ ተፈልጎ ረጅም ጊዜ የፈጀ 40 ቀን ስራ የተሰራ ወፍጮ አያችሁ። ባለሙያዎች የተጠበቡበት ስጋውንና አጥንቱን እንዴት አድርጎ በጣጥሶ ሊገለው የሚችል ጥበበኛ ነው ተፈልጎ መጥቶ ወፍጮ የተሰራው። ፈጩት፣ በሰም አቃጠሉት፣ የቻሉትን ነገር ሁሉ አደረጉ። ግንስ ዛሬ በስሙ ቤተ መቅደስን ተክሏል። እመኑኝ፣ ለነዚህም ቅዱሳን ሰማዕታት ነገ ቤተ መቅደስ ሊተከልላቸው ይችላል። አይገርማችሁ? ለምን? ብርሃን ስለሆነ፣ ከጨለማ ጋር ህብረት ስለሌለው። ግን ለምን ኦርቶዶክሳውያንን ታሳድዷቸዋላችሁ? የሰው ልጅ አለ ልብስ ያምራል? ልጠይቃችሁ እስቲ። ኦርቶዶክሳውያን የሌሉባት ምድር በራሷ ራቁቷን ናት። እመኑኝ፣ አመናችሁም አላመናችሁም። ሌላው ግር ብላችሁ እንደሄዳችሁ ግር ብላችሁ ልትመጡ ትችላላችሁ። የዛኔ ግን መድኃኔዓለም ወይ በሩን ይዘጋዋል ወይ ከፍቶ ይቀበላችኋል። ሳይመሽባችሁ በጊዜ ወደ ቤታችሁ ተመለሱ። ሰው ተከትላችሁ ሄዳችሁ፣ ዝናን ተከትላችሁ ሄዳችሁ፣ ትልልቅ ባለስልጣን ናቸው ሃይማኖታቸው እንደዚህ ስለሆነ እኛም ብላችሁ ተከትላችሁ ሄዳችሁ፣ እመኑኝ፣ ሰውን የተከተለ ሰው እውርን ቢመራው ተያይዞ ገደል ነዋ። ነገ የጨለማዋ ጊዜ መጥታለች። ብርሃን ካልያዛችሁ ግን ማለፍ አትችሉም። ከዚች ቅድስት ቤተ ክርስቲያንም የወጣችሁ በጊዜ ተመለሱ። እግዚአብሔር አምላክ ለሀገራችን ሰላሙን ያምጣልን፣ ለእኛም ማስተዋልና ጥበቡን ያድለን። ተዋሕዶ ሃይማኖታችንን ቅድስት ቤተ ክርስቲያናችንን እግዚአብሔር ይጠብቅልን።